ቤዛ አሁን ላይ ከናኦድ ጋር ስፖርቱን ተያይዘዋለች። ቤዛ ፖሊስ ጣቢያ ሄዳ ስትመለስ ከናኦድ ጋር በሩጫ ወደ ቤት ተመለሰች። ቤዛም ደከማትና መንገድ ላይ ተቀመጠች። ናኦድም ምን ነው አመመሽ ማለቱን ያዘው። አሁን ላይ ቶማስ ናኦድን ለመቅረብ እያሰበ ነው። የእውነት ወንድምነቱን ፈልጎት ወይንስ ለተንኮል ነው እየቀረበ ያለው? እውነት አሳማኝ ይመስላል ይሄ ነገር። ወንጀል ሰለቸኝ እያለ ይገኛል። ናኦድም ይሄ ነገር ሊያሳምነው አልቻለም። ይህ ሰው ምን ሆኖ ነው? እውነት ቶማስ ነው ወይንስ ሌላ ሰው ነው እያለ ተወዛግቧል። በናታን ንግግር ያፌትስ ምን ሊያደርግ ያስብ ይሆን? ጽዮን አሁን ላይ ስለ ቤተሰቦቿ መጥፋት በጣም እያሳሰባት ትገኛለች። ቤዝም ቀርባ ምን ነው ጽ ምን ሆንሽ ብላ ስትጠይቃት ይህ ውስጧን የሚሰማትን ሁሉ ነገረቻት። ወንድሜ እንደ ድሮ አይደለም፣ ውጭ ያድራል፣ እንዴት ነሽ ብሎ አይጠይቀኝም፣ ቤተሰቦቼ አይደውሉም፣ በምን ላይ እንዳሉ አላውቅም፣ በጣም ናፍቀውኛል ብላ ለቀሰች። ቤዛም እቅፍ አድርጋት አይዞሽ ሁሉም ነገር ይስተካከላል ብላ ማባበል ጀመረች። ሲሆንም እሺ ብላ የተሰማትን ስለ ቢኒም ነገረቻት። ቤዛም ያሰበችውን ሀሳብ አካፈለቻት። በሀሳቡ ተስማሙ። ወይዘሮ ሉሊት ከያፌት የተሰጣትን ስራ ለመስራት ቤት ውስጥ እየተንቆራጠጠች ትገኛለች። የናታንን መውጣት መግባት ለመከታተል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቻናሌ ተከታታዮች እንዴት ናችሁ? አለሁ አልሐምዱሊላህ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ። ዛሬ ይዤላችሁ የመጣሁት ክፍል 98 ነው። ሐረግ ክፍል 98። በዛሬ ክፍላችን ላይ የምናየው በባለፈው እንዳየነው ቤዛ እየተጣራች ስትሮጥ ነበረ ህዊ እያለች። ዛሬ ላይ እንግዲህ ፖሊስ ጣቢያ ሄዳ አመልክታ እየመጣች በስፖርት እየሰራች አይተናታል። ቤዛም ቁጭ ባለችበት ስፖርት ሩጫ ደክማት ቁጭ ባለችበት ናኦድም ምን ነው አመመሽ አላት። አላመመኝም አለችው። አሁን እንግዲህ ፖሊሶቹ ይፈልጓታል ሲላት እስከ ዛሬ መዘግየቴ በጣም ይቆጨኛል። እሷ እኮ ለእኔ ሁሉ ነገሬ ናት፣ ለእኔ የማታደርገው የለም። እኔ ግን ራስ ወዳድ ነኝ እያለች ራሷን ትወቅሳለች። ቤዝ ራስሽን አትውቀሺ፣ በቃ አሁን ፖሊሶቹ ይፈልጓታል፣ እኔም በማንኛውም ሰዓት ከጎንሽ ነኝ አላት። ከዚህ በኋላ ራስሽን አትውቀሺ፣ አሁን ወደ መፍትሄው መሄድ ነው ያለብን አላት። ወደ የትኛው መፍትሄ ስትለው አብረን ሁነን ፈልገን እናገኛታለን። አሁን ደግሞ ፖሊሶቹም ይፈልጓታል፣ ትገኛለች። አንቺ ራስሽን አታጨናንቂ። እኒ ቤት ውስጥ እንቅስቃሴ እያደረገች ነው። ዳጊም እባክሽ ተቀመጪ፣ በኋላ ደግሞ ይደክምሻል እያለ እየተጨቃጨቁ ነው። ዛሬ እኮ በጣም ደህና ነኝ፣ ጉሌትም ማውጣት አለብኝ ስትል ይህም አይሆንም ብሎ ዳጊ ጮኸ። በዚህ እየተጨቃጨቁ ያለ ቢኒ መጣ። ምንድን ነው የሚያጨቃጭቃችሁ ሲል እማዬ ናታ ወደ ጉሌት እወጣለሁ እያለች አለ። እንደ ገንዬ ይህም አይሆንም ብሎ ቢኒ ምቅፍ አደረጋት። የሚፈልጊውን ነገር እኔ አመጣለሁ፣ እኛ አለን፣ አንቺ ለምንድን ነው የምትወጪው? ገና ነሽ እኮ እያለ እሷን ያባበላል። ልጄን አፈቀችኝ አለችው። እሷ ከሆነ ቤት መጣ እንድታይሽ እናደርጋለን እንጂ አንቺ መሄድ የለብሽም። ቢኒ አንቺ አንድ ነገር ብትሆኝብን እኮ እኛ ሰው መሆን አንችልም አላት። ዳጊም ቀበል ብሎ አዎ እማዬ ለእኛም ማስቢልን እንጂ እኛ አንቺን አተን መኖር አንችልም አላት። ይልቅ አሁን ቆንጆ ቁርስ እንብላና እኔ ቡና ፈላላችኋለሁ ብሎ ዳጊ ተነሳ።
ናውድም ቤዛን ወደ ቤት አድርሷት ተመለሰ። ቤዛም ወደ ቤት ስትገባ ሉሊት በተለመደው ቦታዋ ላይ ቁጭ ብላ እኔ እዚህ ቁጭ ብዬ እንዴት ነሽም ሳትይኝ ልትወጪ ነው? እኔን መቼም ማንም አያየኝም እያለች ነገሯን ታቀጣጥላለች። ሉሊት እኔ ብቸኝነት ተሰማኝ፣ እንዴት ሆንሽ? ተሻለሽ ወይ? ምን ፈለግሽ ብላችሁ እንኳን አትጠይቁኝም ብላ ስትላት አንቺ ሆነሽ ራስሽ ሰው እንዳይቀርብሽ የምታደርጊው አለቻት። ቤዚም ጓደኛ ነን ትይኝ የለ ደግሞስ ለጓደኝነታችን ላስቀየምኩሽ ይቅርታ ብለሽኝ የለ አለቻት። እናንተ እኔ አንድ ቃል ሲወጣኝ ተከትላችሁ በዛ ትተባበሩብኛላችሁ፣ ሌላ ነገር ስለ እኔ ምንም አያሳስባችሁ ስትል ቤዛም እኛ እኮ ነገሮች ስለሚያናድደን እንጂ ጠልተንሽ አይደለም አለቻት። በዚህ መሀል ፂ መጣች። ጽዮን ኤርፎን ጆሮዋ ላይ አድርጋ ከስልኳ ጋር ሆና ተክዛ ተቀመጠች። ቤዛም እሷን እያየች የዚህ ቤት ሰው ሁሉ ዳነኛ አይደለም፣ ሁሉም ችግር ውስጥ ነው ያለው፣ ቆይ እኔ በምን አቅሜ ልርዳቸው እያለች ጽዮንን በትካዜ ትመለከታለች። ቤዛ ሌላ ጭንቀት ውስጥ ገባች፣ ምንም ማድረግ ባለመቻሏ እያሰበች። ያፌት እንግዲህ ከኤፍራታ ጋር ጠረጴዛ ላይ ቁጭ ብለው ምግብ እየበሉ ባለበት ኤፍራታ ግን እየበላች አይደለም። የኔ ንግስት ምንድን ነው እየበላሽ ያልሆነው አላት። አይ ስለጠገብኩ ነው አለችው። ምን ነው አመመሽ እንዴ? ምን ሆንሽብኝ ሲላት አይ አላመመኝም አለች። የኔ ንግስት ምንድን ነው? ቆይ ሰራተኛም ላምጣልሽ ስልሽ አልሰማም አልሽኝ። እያመመሽ ከሆነም ወደ ሆስፒታል እንሄድ ሲላት አይ አላመመኝም፣ ትንሽ ቆይቶ ይተወኛል። ሰራተኛም ደግሞ ትንሽ አይተ ነው ካልሆነ ታመጣለህ እንጂ አሁን መጥታስ ምን ልትሰራ አለችው። አንቺም ስራሽን መስራት አለብሽ። ቤት ውስጥ ሆነሽ ብቻ እንድትቀሪ፣ የቤት እመቤት ሆነሽ ብቻ እንድትቀሪ አልፈልግም። ውጭ ላይ ጠንካራ ሰራተኛ እንድትሆኝ ነው የምፈልገው አለ። ዛሬ ወደ ድርጅቱ አብረን ነው የምንሄደው፣ የግድ መፈረም ያለብሽ ወረቀቶች አሉ ሲል ኤፍራታ ፊቷ ተቀያየረ። የግድ ማለት አልገባኝም አለችው። እንዴ አንቺ ደግሞ ጠዋትና ማታ ስራ ካላስጀመርከኝ እያልሽ ስጨቀጭቅኝ አልነበር? አዎ እሱማ ብዬህ ነበር። እኔም እኮ ቶሎ ስራ መጀመሩን እፈልገዋለሁ፣ ግን ዛሬ መሄድ አልፈልግም፣ ትንሽ አሞኛል አለችው። የእኔ ንግስት በቃ አንቺ አትጨነቂ፣ ቤትም አምጥቼ ቢሆን ትፈርም ያለሽ አላት። የምን ፊርማ ነው? ስለምን ፊርማ ነው የምታወራው? ገና እኮ ስራውን በስነ ስርዓት አልጀመርኩም አለችው። የኔ ንግስት ስሪ ብዬ ያስቀመጥኩሽ ቦታ ቀላል ቦታ አይደለም፣ ብዙ ኃላፊነት መውሰድ ያለብሽ ቦታ ነው አላት። በዚያ ላይ አንቺ ነሽ ከነሱ በላይ ሁኚ፣ ቤት መኪና እንዲኖረኝ እፈልጋለሁ ስትይኝ ነበረ። ከዚያን ቀን ጀምሮ በደንብ ሳስብበት ነበር። ለዚያም ነው የዘገየሁብሽ። ማንና ምን እንደሆንሽ በዙሪያሽ ያሉ ሰዎች ማወቅ አለባቸው የኔ ንግስት። እኔ ሚስት ደግሞ ደካማ እንድትሆን አልፈልግም አለ። እሺ አለች ኤፉ። አመሰግናለሁ፣ ምንም አይደለ የኔ ንግስት፣ ራስሽን በደንብ ተንከባከቢ። አንቺ አይደለም ታመሽና ተጎድተሽ ስትስቂ ካይንሽ አንድ ቴምባ ዘለላ ስትወርድ ማየት አልፈልግም አለ አቶ ያፌት። ኢንስፔክተሩም የወንጀለኞችን ፎቶ እያየ ስራውን እየሰራ ነው። በዚህ ሰዓት ናታን መጣ። ስትመጣ ማንም ሰው እንዳላየህ አረጋግጠሃል አለው። ናታንም አዎ በስከዛሬ ቦታዬ ነው የመጣሁት፣ ወትሮ እንደማደርገው እያደረግኩ ነው የመጣሁት። ኢንስፔክተሩም ጥንቃቄ አድርግ፣ ውጭ ላይ አዲስ ፊቶች እያየሁ ነው፣ ለዚያ ነው በደንብ መጠንቀቅ አለብህ አለው። በዚያ ላይ ደግሞ አዲስ ነገር አለ። ናታንም ምንድን ነው አለ። ፊቱ የጭንቀት ፊት ይታይበታል። ወይዘሪት ኤፍራታ
ከያፌት ጋር ወደ ቢሮ ስትሄድ እየታየች ነው እና አዲስ ወጥመድ እያዘጋጀ ይመስለኛል ሲል ናታን ደነገጠ። ወይኔ ናታን እንደዚህማ መሆን የለበትም ሲል ኢንስፔክተሩም አንተ ተረጋጋ፣ ማድረግ ያለብንን እናደርጋለን፣ ማወቅ ስላለብህ ነው የነገርኩ ይሄንንም አለው። ይሄ ብሽቅ ብሎ ተናደደ። ናታንም ስልክ ተደወለለት። ስልኩን አውጥቶ ሲያይ የማያውቀው ቁጥር ነው። አላውቀውም ሲለው አዲስ ቁጥር ነው ሲለው ኢንስፔክተሩም አንሳው አለው። ሲያነሳውም ሀሎ አቶ ናታን የሚል ድምጽ ነበር። ይቅርታ ናታን የናታን ስልክ አይደለም ብሎ ሲለው ማንነት መቀየር አልከበደህም አለ። ኦ አቶ ያፌት አንተ ነህ እንዴ? ምን ፈልገህ ነው በዚህ ሰዓት ሲለው ያፌትም ምን እንደምፈልግማ ታውቃለህ፣ የራሴን ነገር ብቻ ነው የምፈልገው። ስለዚህ በምፈልገው ነገር ላይ ብንደራደር አይሻልም አለ። ናታንም ካልነገርከኝ አንተ የምትፈልገውን እኔ ምን አውቃለሁ አለው። የምፈልገውማ የራሴ የሆነ ነገር ነው። በስራ ቋንቋ እንነጋገር፣ የወሰድክብኝን ሁሉ መልስልኝ፣ የምትፈልገውን ነገርኝ፣ የወሰድክብኝን ሴቶች ለማስመለስ ሲለው ይቅርታ እንደሱ ማድረግ አልችልም፣ ሴቶቹ በጣም ቀልጣፋዎች ናቸው፣ በአጭር ጊዜ ውስጥ እጥፍ ገቢ አስገኝተውልኛል፣ ይህን ማድረግ አልችልም ማለት ነው። ናታን በደንብ ስማኝ፣ የኔ የሆነን ነገር ትመልሳለህ፣ በምላሹ የምትፈልገውን ነገር ጠይቀኝ። ስማ አቶ ያፌት፣ እኔ በመጀመሪያ ስሜ ናታን ሳይሆን ናኢፍ ነው። ናኢፍ ደግሞ እኔን ስታናገር ቃላቶች መምረጥ አለብህ። ስታወራኝ የማትለማመጠኝ ከሆነ ስልኩን ለመዝጋት እገደዳለሁ ብሎ ከጆሮው ላይ ዘጋበት። ያፌትም ተበሳጨ። የሚያደርገው ነገር ግራ ገባው። ተነስቶ ወደ ፎቅ ወጣ። ኢንስፔክተሩም ሁሉን ነገር ካዳመጠ በኋላ አማራጭ አጣ ይመስለኛል። ቢሆንም ግን ያፌት የሚታመን ሰው አይደለም፣ ምን እንደሚያስብ አናውቅም አለ። አዎ እሱ ምን እንደሚያደርግ አይታወቅም። ጽዮንና ዳጊ በራሳቸው መንገድ ስራ እየሰሩ ነው። ጽዮን ወደ ዳጊ ደወለችለት። ዳጊም ወየጼ ሲላት ቴክስት አትመልስም። በሰላም ነው? ልጅቷን ወጣ አገኘሃት አለችው። አላገኘኋትም፣ አሁን እወጣለሁ ሲላት እሺ ስትወጣ ግን ጥንቃቄ አድርገህ ራስህን ጠብቅ፣ ደግሞ ሁሉንም ነገር ማወቅ አለብህ ዛሬውኑ አለችው። እሺ ዜ አንቺ ምንም አትጨነቂ፣ ሁሉንም ነገር አሳውቅሻለሁ ብሎ ስልኩን ሲዘጋ ቢኒ መጣበት። ቆይ የት ደርሰ ስትመለስ ነው የምታሳውቃት አለ ቢኒ። የያዝከው ስልክ ደግሞ የማን ነው አለው። ዳጊም መንተባተብ ጀመረ። ስልኬ ስታክ ሲያደርግብኝ ነው ሌላ የገዛሁት አለው። ቢኒም ኧረ እባክህ ብሎ ወደ ዳጊ ተጠጋና ስልክ ስታክ እያደረገ አስቸገረ ብሎ ሲለው ዳጊ በጣም ተጨናነቀ። ዳጊ ትሰማኛለህ? ቆይ ምን ለማድረግ እየሞከርክ ነው? ራስክን ችግር ውስጥ እየከተትክ አይደለም አይደል? ኧረ አጎቴ እንደዚህ ትላለህ? ደግሞ እኮ እኔ ህፃን ልጅ አይደለሁም እያለ ሲል ደግሞ ቢኒም ዳጊ ለምን እንደዚህ እንደምታደርግ አውቃለሁ፣ ግን እልህ የትም አያደርስም ብሎ መከረው። ከዛች ጽዮን ከምትባል ልጅ ጋር እየተደዋወልክ ከሆነ አሁኑኑ አቁም፣ አሁኑኑ ይህን ቤተሰብ ሌላ ችግር ውስጥ እንዳትከተው አለው። ውድ ቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ቪዲዮውን እስከ መጨረሻው ተከታተሉት። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሰላም ሁኑልኝ።